ሀይ እንዴት ናችሁ? ደህና ናችሁ ወይ? እኔ ቅድስት ነኝ። እንግዲህ ከቤት ከኩሽና ነው ከች ያልኩት። ዛሬ እንግዲህ ሽንኩርታችንን ይዘን መጥተናል። ከዛ በኋላ የምንሰራው ምግብ እናያለን ማለት ነው። ሽንኩርታችንን እንደዚህ ትንሽ ዘይት አድርገን እናቁላላለን። በደንብ አድርገን ጥብስ እስከሚል ድረስ እናቁላላለን። እኔ የምላችሁ ግን ለምንድን ነው ሰፖርት ማታደርጉኝ? የምር ሰፖርት አድርጉኝ ፕሊዝ ፕሊዝ ፕሊዝ። እንደዚህ እያለፋው እየቀረጽኩ በአንድ እጄ እያማሰልኩ በአንድ እጄ እየቀረጽኩኝ የእናንተ ሰፖርት ያስፈልገኛል ማለት ነው። ሽንኩርቱ እንደዚህ ከተቆላላ በኋላ ቲማቲማችን እናደርጋለን። እንደዚህ ቲማቲማችን በደንብ ተቀጥቅጣ ነብሷ እስከሚወጣ ተቀጥቅጣ ነው እንግዲህ የመጣችው እና እንደዚህ አድርገን ቲማቲማችንንም ከሽንኩርታችን ጋር በደንብ አድርገን እናዋህዳለን በደንብ እስከሚበስል ድረስ። እኔ ሽንኩርት ምናምን ሲፈጥ ስለማልወድ በደንብ እናረግና እናቁላለን ማለት ነው። ከዛ በኋላ ከላዩ ላይ ደግሞ የቲማቲም ድልህ ደግሞ ትንሽ እንጨምርበታለን ማለት ነው። ከዛ ነጭ ሽንኩርታችንን እናደርግና በደንብ እንላለን። እንግዲህ በመቀጠል በርበሬያችንን አድርገናል። ከዛ በደንብ አድርገን እናቁላለን ማለት ነው። እና በየመሃሉ እየመጣው አደርጋችኋለሁ ማለት ነው። ለምንድን ነው ሰፖርት ማታደርጉኝ? ለምንድን ነው እኔ የዩቲዩብ ገጸ በረከትን እንድካፈል ማትፈልጉት? የምትለፋናትን አበረታቱ። የምር አበረታቱ። እሺ እዚህ ጋር በርበሬው ደገመው የኤዲቲንግ ችግር ነው። ሌላ ቀን አስተካክላለሁኝ እና እባካችሁ ሰፖርት አድርጉኝ። ቤቶኝ ልጆቼ የማሳድግ ማሚ ነኝ እና ዩቲዩቤን እንደ መዝናኛም ነው አሁን የተጠቀምኩ ያለሁት፣ ግን ደግሞ እንደ ስራም እንዲሆንልኝ አድርጉልኝ። ባለሙያ ነኝ፣ አላሳፍራችሁም። እና ደግሞ አሪፍ ኮንቴንቶችንም ይዤ እመጣለሁ ማለት ነው። ከዛ በኋላ እንደዚህ እስከሚሆን ድረስ ካቁላላም በኋላ እንቁላላችንን እናደርጋለን። ግን እንቁላል ከማድረጋችን በፊት እንደዚህ ዘርዘር እናደርገዋለን። የኔ ስልስ እንግዲህ ትንሽ ናት፣ ፋሚሊዎች ትንሽ ስለሆኑ ማለት ነው። እና እንደዚህ አድርገን በደንብ አድርገን ካቁላላ ነው በኋላ እንግዲህ የኔ እንዳልኳችሁ ትንሽ ነው ስልሴ፣ ምክንያቱም ያው ትንሽ ስለሆነ ቤት ውስጥ ትንሽ ነው ማደርገው። እና እንደዚህ አድርገን ቁጭ ነው የምናደርገው። እንቁላሉን ክፍት አድርገን ጣል ነው የምናደርገው። እና እንደዚህ አድርገን እንግዲህ በፋሚሊያችን ለሚበቃ ያክል እንቁላል እናደርጋለን ማለት ነው። በነገራችን ላይ ዳይት ጀምሬያለሁኝና የዳይቱንም ምግብ ፖስት እንዳደርግላችሁ የምትፈልጉ ከሆነ ኮሜንት ላይ ጻፉ። በቀን የምሰራውንና የምበላውን አድርግላችኋለሁኝ። እኔ አሁን በዳይቱ ከ80 ኪሎ ወደ 69 ኪሎ ገብቻለሁኝና እሱንም ማለት የምትፈልጉ ከሆነ በቀን ፖስት አደርግላችኋለሁ ማለት ነው። እና ወደ እንቁላላችን ስንመለስ እንደዚህ ቁጭ ካደረግነው በኋላ እንላለን። ስቶፋችን ላይ ቁጭ እናደርጋለን። እኔ ሀሳቤ በመጥበሻ የጀመርኩት በመጥበሻ ጨርሷለሁ ብዬ ነበረ፣ ግን ሳስበው ከላይ የሚበስል አልመሰለኝም። ከዛ ምን ሀሳብ አመጣሁ ይመሰላችሁ? ለምን ኦቨን ውስጥ አልከተውም አልኩኝ፣ ከነ መጥበሻው ማለት ነው። እና እንደሱ አሰብኩኝ። ከዛ እስቲ መጀመሪያ የመጥበሻውን ቼክ ላድርግ ብዬ እያየሁትኝ በዛው ከላይ ቺዝ ጣል እያደረኩበት ነበርና ይገርማችኋል፣ ቺዙ እኔ እንደዚህ አይነት ቺዝ አይቻላቅም። ይሁት እንዴት ጥብቅብቅ እንዳለ እግዚአብሔርን። እኔ እንደዚህ አይነት ቺዝ አይቻላቅምና እስከሚወጣ ለማየት ቸኩዬ ነበረ በጣም ማርያምን። ቺዝ ግን ሲወጣ ለራሱ እንደዚህ እንደ ኖርማል ቺዝ ሳብ አይልም እና እንደ ኖርማል ቺዝ ሳብ አይልም። ግን ይሄን ይመስላል። እንደዚህ አድርጌ ኦቨን ውስጥ ከተትኩትና ሳወጣው ሉክ በቃ ሙያዬን ይውልኝ በቃ ከነ መጥበሻ ኦቨን ውስጥ ከተት። ከዛ በደንብ ከላይ አልበሰለም፣ በደንብ ድርቅ አላለም። ለምን ባለቤቴ ሊወጣ ቸኩሎ ስለነበረ ድርቅ አላለም። እና እንደዚህ እንደ ዳቦ ቆረስኩት። ውስጡን መጀመሪያ ጊዜ ነው ባይዘው ይሄን ምግብ ስሰራ። ቴንክ ዩ